እልክላቸው ነበር እንዴ ለእህቶቼ? ኧረ እኔ ዳዕዋ እያረኩ አይደለም። እኔ ዳዕዋ እያረኩ አይደለም። ነገር ግን ታገሱ ነው የኔ ዳዕዋ ምንድነው? ትዕግስት በህይወታችሁ በተለይ ባልና ሚስት በዚህ ዘመን ትልቁ ፈተና ሆኗል። ትልቁ ፈተና ስለዚህ እዛ ነገር ላይ ትልቅ ትዕግስት ከእናንተ ይጠበቃል። ትልቅ ትዕግስት የሚጠይቃችሁ ቦታ በአሁን ሰዓት ትዳር ነው። ሌላው አይደለም። መጀመሪያ ትዳር እንደዚህ አያሳስብም ነበር። ሴቷም አደብ አድርጋ ወንዱም ሚስቴ ብሎ አደብ አድርጎ ይይዝ ነበረ። እሷም አደብ አድርጋ ትኖር ነበር። አሁን ሴቱም አደብ አያደርግም፣ ወንዱም አደብ አያደርግም። ሁለቱም የሚጋቡት ውጪ ነው።